ሰላም ሰላም ውድ የያሚ ቻናል ተከታታዮች እንደምን አላችሁ? ዛሬም እርሶ ምን ይላሉ በሚለው ፕሮግራማችን የተለያዩ ምክር የሚሹ ሀሳቦችን ይዘን መጥተናል። በቀጥታ ወደ ታሪኩ አልፋለሁ። ልጅ አለኝ፣ እናት ነኝ። የልጄ አባት የበደለኝን ለማብራራት ለአንባቢም ይሰለቻል። በአጭሩ ተጽፎ የማያልቅ በደል በድሎኛል። ወደ አሁኑ ጉዳይ ስገባ ልጄን ብቻዬን አሳድጋለሁ። ልጁን በገንዘብ ይደግፋል። በጣም ገራሚው ነገር አንድ ሰው ከብዙ ሜሴጅ በኋላ በሶሻል ሚዲያ ተዋወቀኝ። ዝም ብለን ማውራት ጀመርንና በቅርቡ አሜሪካ ሊሄድ ቪዛ እየጠየቀ እንደሆነና ቪዛ ከመጣ በኋላ አግብቼሽ እኔ ከሄድኩ በአንድ ዓመት ጊዜ ውስጥ እወስድሻለሁ አለኝ። እኔ ግን ማመን አልቻልኩም። በዚያ ላይ ገና ሄዶ እኔን ለመውሰድስ ይህ የተባለው ጊዜ ይበቃል ወይ? እድሜ የሚባል ነገርም አለ። አቶ የልጅ አባት ተብዬው ደግሞ እንታረቅ ይለኛል። ከበደለኝ አንጻር አይደለም መታረቅ፣ ባላየው ሐሰተኛ ቺተር ነው። ሲጀመር እንደ መብቱ የሚቆጥር ሰው ነው። እድሜም እየሄደ ነው። ወይ የሴት ልጅ ፈተና! እስቲ ምከሩኝ፣ ምን ልወስን ትለናለች እህታችን። አይዞሽ፣ ብዙ ጊዜ ብዙ ሴቶች ላይ እያጋጠመ ያለ ችግር ነው እና በደንብ መፈተን አለብሽ። አሁን ላይ የአሜሪካም ጉዳይ ብዙ ልክ የሆነ ነገር አይደለም። ባለትዳር ሆኖም ሰው እንዳይሄድ እየከለከሉ ነው ያሉት እና እሱም አንድ መረጃ የሆነች። ሁለተኛ ደግሞ አንድ ሰው አሜሪካ ሊሄድ ሲል እንኳን አሁን በሜሴጅ ተዋውቀሹ ረጅም ጊዜ የቆየ ሰውንም ሊተው ይችላል። ምክንያቱም ብዙ ጊዜ የሚፈልጉት ቆንጆ ሴቶች፣ ወጣት ሴቶች፣ ያልወለዱ ድንግል የሆኑ ሴቶችን ነው አሳደው አግብተው ወይ ለመውሰድም ቢሆን ወይ ለማግባትም ቢሆን የሚፈልጉት እንደዛ ነው። እና ምናልባት የማይሆን ነገር ከሆነ ብዙ እንዳትጠብቂና እንዳትጎጂ 50-50 ሆነሽ ማየት ካለብሽ የልጆች አባት እንዳልሽው ቺት ማድረግን እንደ መብቱ የሚቆጥር አይነት ሰው ከሆነ አብረሽ ብትታረቂውና አብረሽ ብትሆኚም እያቃጠለሽ መኖሩ ያለ ነው። እንዳልሽውም ብዙ ያልተገለጹ የበደለሽ በደሎች እንዳሉ ተናግረሻል እና የሚሆንበትና የማይሆንበትን ደካማና ጠንካራ ጎኑን አመዛዝነሽ ለመምረጥ ሞክሪ። እንደኔ ግን ሁለቱም አልተመቹኝ። ምክንያቱም የልጅሽ አባት እንዳልሽው ጥሩ ሰው አይደለም። እሱ ይቅር ማለት ነው፣ ቶታሊ ይቀራል ማለት ነው። እኔ ብሆን ይሄ አሜሪካ ያልሹ ደግሞ ገና ላልተረጋገጠ ነገር ነው። 1 ዓመት ቀርቶ ከዛ በላይም ሊፈጅ ይችላል። እውነት ከሆነ ሊፈጅ ይችላል። በሜሴጅ ነው የተዋወቃችሁት፣ በደንብ ትውውቅ የላችሁም እና እሱም ሊጠቀምብሽ እንዳይሆን ብዬ ነው ማስበው እኔና እግዚአብሔር ወደ እውነቱ እንዲያሳይሽ ጸሎቴ ነው። እናንተስ ደግሞ ምን ትላላችሁ በዚህ ጉዳይ ላይ? ቀጣይ ታሪክ እቀጥላለሁ። ታሪክ 2 ሰላም፣ አንድ ነገር አማክሩኝ። ትንሽ እህቴ ከክፍለ ሀገር ላርስሽ ብላ መጣችና ጸባዩዋ በጣም ከባድ ናት ከምነግራችሁ በላይ። በዛ ላይ የእጅ አመል አለባት እና የህማማት ሰኞ ቀን ስግደት ሄድኩኝ ብላ ሄደች። ስትመለስ ብር ይዛ መጣች። ከየት አመጣሽው ስላት ያበደርኩት ሰው ነበር አለችኝ። እና 8,000 ነው አለች እና እኔ አልቆጠርኩትም። ከዛ የሆነ ቀን ብር ጎሎኝ 1,000 ብር ለመውሰድ ስቆጥረው 5,400 ነው። ብሩ ከኔ ተጣልታ ወጥታለች። አንድ ቀን መጣችና እኔ አራስ ነኝ ውጪ የህፃን ልብስ እያጠብ ገባችና ቆይታ ብሬስ አለችኝ። ራስሽ ነሽ የምታስቀምጪው መሳቢያ ውስጥ አይደል አልኳት። የለም አለች። እንደነገጥኩኝ ማታ ይችዋለሁ ደግሞ አንቆኝ በቃ ተመልሰሽ ነይ ብያት ባለቤቴን ስጠይቀው አልወሰድኩም ከመቼ ጀምሮ ነው አለኝ። ከዛ የተፈጠረውን በሙሉ ለትልቅ እህቴ ነገርኳት። ከዛ ቆይ ቀስ አድርጌ እጠይቃታለሁ አለችኝ። እሺ ብዬ በመሃል አንድ ቀን መጣችና ምሳ እየበላን ነበር ከባለቤቴ ጋር። ከዛ መሳደብ ጀመረች። ዝም አልናት። አንድ ወንበር ነበራት፣ ከሱ ላይ አስቀምጠን ነበር እየበላን የነበረው። ወንበሩን አንስታ ትሪውን ከነ ምግቡ ባለቤቴ ላይ ወረወረችው። ከዛ መታት። በቃ አበደች፣ ተሳደበች። አቃጥልሻለሁ፣ በተኛሽበት በልጅሽ ላይ አሰራለሁ ብላ ዛተችብኝ። አንደኛ ባለቤቴ መምታቱ ጥፋት ነው ወይ? ሁለተኛ ብሩን
አስምዬ ነው የምሰጣት ስል አባቴ እንኳን እህትና እህት ባዳ እንኳን አይማማልም፣ ከተማማላችሁ ልጆች አይደላችሁም አለኝ። ምን ላደርግ ትለናለች እህታችን። በጣም ከባድ ታሪክ ነው። ሙሉ ለሙሉ የእህትየው ጥፋት ነው እኔ የምለው፣ ሙሉ ለሙሉ ማለት ነው። ባለቤቷን መማታቱ ልክ ነው። ሳትቀጣ አድጋ ነው አሁን ለሰው ክብር የሌላት። እንዴት ባለቤትሽ ላይ ምግብ እስከምትወረውር እስከምትደፋ ድረስ ዝም ብለሽ እንደገና ደግሞ እሱ ሲመታት ጥፋት ነው ወይ? ጥፋት አይደለም። ደግሞ ራሱ ቢመታት ስርዓት መያዝ አለባት። አንድ ሁለተኛ፣ አንቺ በባልሽ ባለቤት እንደዚህ ተደርገሽ ቢሆን ምን ይሰማኛል የሚለውን ነው ማሰብ ያለብሽ። ስለዚህ አንቺ የት ስትሆን እንዴት ቤቱ አይረበሽም? እንዴት እሱስ መኖር ቤቱ መግባት እኮ ሊያስጠላው ይችላል። ስለዛ መምጣት የለባትም። ከመጣችም ፊት መንሳት ነው ያለባችሁ። ወደ ቤቷ መመለስ አለባት። ብሩን ግን አባትሽ እንደዚህም ካሉ አይ ሳታስሚ ዝም ብለሽ መስጠት ነው፣ ምንም ማለት አይደለም። ከዛ በኋላ ግን ያው ማድረግ ያለብሽም መወሰን ነው ያለብሽ ነው የምለው። እናንተስ ምን ትሏት አላችሁ? እኔ የማስበው ይሄን ነው። እኔ ብሆን የማደርገውን ነው የተናገርኩት። ዛሬው ታሪካችን በዚህ ያበቃል። ቀጣይ ታሪክ ይዘን እስከምንመጣ በሰላም ቆዩን።